ሰላም፣ አሁን ያላችሁት ሰው መሆን ሚዲያ ላይ ነው። በዚህ ቻናል የምናገርበት ዋናኛ ዓላማ ልንገራችሁ። በአንድ ምሳሌ አስረዳችሁ ወደ ቀጣዩ እንሄዳለን። አንድ በህይወቱ ወደ መጨረሻዎቹ ያለን ትልቅ አዛውንት እናንሳ። በዛ በህይወቱ የመጨረሻ ክፍል ሆኖ የሚያስባቸው ሁለት ነገሮች ይኖራሉ። አንደኛው ያሳካቸው ጥሩ ነገሮች፣ ጎጂ ልማዶችን ያሳካቸው ጥሩ ነገሮችና ያልፈጸማቸውን ጎጂ ልማዶች እያስታወሰ ደስተኛ ይሆናል። ሁለተኛው ደግሞ ያልሞከራቸው ጠቃሚ ነገሮችና ሲሰራቸው የኖረው የማይረቡ የሚባሉ ጉዳዮች እያስታወሰ ጸጸት ሊሰማው ይችላል። ስለዚህ ይህ ሰው አሁን በመጨረሻ የእርጅናው ጊዜ ላይ ሆኖ ያደረጋቸውና ያላደረጋቸው ጥሩ እንዲሁም መጥፎ፣ የሚጠቅሙ የማይጠቅሙ፣ ዘለቄታዊ ጊዜያዊ ተግባራትን በማድረጉ እና ባለማድረጉ በከፊል ህይወቴ ደስተኛ ነኝ፣ በከፊሉ ደግሞ የሚቆጭ ህይወትን አሳልፌያለሁ እያለ በውስጡ ሊያስብ ይችላል። ነገር ግን ይህ ሰው ድጋሚ የመኖር እድል ቢሰጠውና ወደ ልጅነት ቢመለስ ምን የሚያደርግ ይመስላችኋል? ህይወት በትክክለኛው መንገድ መኖር ይጀምራል ማለት ነው። ህይወትን በደንብ አድርጎ ስለተገነዘባት ማድረግ ያለበትን እያደረገ ማድረግ የሌለበትን እየተወ መሄድ ይችላል። ስለዚህ ሁሉም ሰው ሲያየው ደስ የሚልና የሚያስቀና አዲስ አይነት ኑሮ በኖር ደስ አይነት ኑሮ በኖር የሚያስብል ህይወትን መፍጠር እሱ ቀላል ይሆንለታል። ምክንያቱም ጨዋታውን ያውቀዋል። ወደ ልጅነት ይዞ የተመለሰው የህይወት ግንዛቤ ስኬታማ እና ደስተኛ፣ ለሌሎች መትረፍ የሚችል ህይወትን መመስረት ያስችለዋል። በአጠቃላይ ለዚህ ሰው ህይወት የምትባለዋን ነገር ያውቃታል። በጣም ትቀለዋለች። ህይወትን በልፋት እየኖረ ሳይሆን እየተጫወተ ነው ያለው። ስለዚህ ይህ ሰው ከብዙ ውጣ ውረድ በኋላ በህይወቱ መጨረሻ ግንዛቤ የምንለውን ነገር ይረዳ ችሏል። እኛ ደግሞ ይህንን የህይወት ጥበብ በህይወታችን መጀመሪያ ላይ መገንዘብ ይሆናል ማለት ነው ስራችን። ይህ ሰው ድጋሚ ወደ ልጅነት የመመለስ እድል ሲያገኝ ህይወት ለሱ እንደ በፊቱ ግራ አላጋባችው። ምክንያቱም በቃ ህይወትን ያውቃታል። አንድ ሰው በሚያውቀውና በኖረበት ሜዳ ላይ ሲራመድ እንደ ልቡ እየቦረቀ ማለፍ ይችላል። አባጣውን፣ ጎርባጣውን፣ ሜዳውን፣ ዳገቱን፣ ሳሩን፣ ቅጠሉን ምን ላይ እንዳለ ስለሚያውቅ ይህ ሰው በመጨረሻ ዘመኑ ይህን ግንዛቤ በደንብ ሊረዳ የቻለው። እኛ ደግሞ ይህን ግንዛቤ ግንዛቤ የምትባለውን ነገር አሁኑን ማወቅ መቻል አለብን። ግንዛቤውን ወደ መጀመሪያ ማምጣት የዚህ ቻናል ዓላማ ይህ ነው። አሁን መቀላቀል ይቻላል። አሁን ህይወትን የምናውቃት ስለምትሆንልን በጣም እየወደድናት እንመጣለን። ታዲያ አንድ መርሳት የሌለብን ነገር አለ። ይህችን ግንዛቤ የምንላትን ነገር በደንብ እየተረዳን ስንሄድ ስኬት ደግሞ እኛን መከተል ይጀምራል። ይህ ስኬት ደግሞ ሙሉ ለማድረግ አንድ ነገር ያስፈልጋል። ይህም እኛን ጨምሮ ሁሉን ያስገኘ አምላካችን ይሆናል ማለት ነው። ጉዟችን እሱን በመያዝ ከጀመር ህይወት ሙሉ እና ስኬታማ፣ በተጨማሪም ሰው ሆነን የመጣንበትን ዋናኛ ዓላማ ማሳካት የሚያስችለንን ብቃት ማግኘታችን የማይጠረጠር ነው። ለዛሬ እንደ መግቢያ ይህንን ካልን ይበቃል። በቀጣዩ እጅግ ጠቃሚ የሆነ ነጥብ ይዤላችሁ እመጣለሁ። ቻው።